የባህር በር ፍላጎታችንን አስመልክቶ ወዳጆቻችን ግልጽ የሆነ እይታ እንዲኖራቸው ስራዎችን የሰራንበት ሁኔታ አለ። ምን ማለት ነው? ግልጽ የሆነ እይታ እንዲኖራቸው ማለት ዝም ብለን ከመሬት ተነስተን አይደለም ባህር እየጠየቅን ያለ ነው። የባህር በር እየጠየቅን ያለ ነው። የባህር በር የምንጠይቀው ቀጥዬ በመገልጻቸው አራት በጣም ጀስቲፋያብል በሆኑ ጉዳዮች ምክንያት ነው። የመጀመሪያው ከዚህ ባህር ጋራ የታሪክ ትስስር አለን። የታሪክ ትስስር አለን ስንል ይሄ ባህር እኛ ጋር ነበረ። ይሄ ባህር አሰብ ነው የነበረው። አሰብ ደግሞ እንደምታውቁት ራስ ገዝ ነው የነበረውና ብዙ ነገሮችን ማንሳት ይቻላል። ወደ ሚዲያ ባናመጣውም እነኚህን ነገሮች በጓዳ በደንብ ማውራት ጀምረናል ከነሱ ጋራና ታሪክ ያያይዘናል ነው። ሁለተኛው ነገር ታሪክ ማያያዙ ብቻ ሳይሆን ዓለም አቀፍ ሕግ እኛን ይደግፈናል ማለት ዲስታንስ ፋክተር የሚሉት ነገር አላቸውና ከዛ የዓለም አቀፍ ሕግ ከሚያስቀምጠው የዲስታንስ ኤክስፔክቴሽን በታች ነው ኢትዮጵያ ያለችው እና በዚህ ምክንያት ይመለከተናል።